ብዙዎቻችሁ እንደዚህ ሳር ውሃ እንደሚጠጣው ማወቅና መማር ያለባችሁ ብዙ ነገር አለ። በሚያሳዝን ሁኔታ ግን ትምህርት ቤት ዩኒቨርሲቲ አልተማራችሁትም። 20 ምናምን አመት ያው 10ም 12ም ያቋረጣችሁ ካላችሁ ያመለጣችሁ ነገር አለ። እሱ ምንድነው? ሶፍት ስኪሎች አሉ። ኮሚኒኬሽን ስኪል፣ ፐብሊክ ስፒኪንግ፣ ሰልፍ ኮንፊደንስ። ለምሳሌ አሁን በዚህ ጎማ ከቧንቧ ውሃ ይመጣል። ከዛ በጎማው ውሃ ይወጣል። ከዛ እንዲህ እንደምታዩት ሳርና ዛፎቹን ሳጠጣ ምን ያገኛል? የተፈጥሮ ኒውትረንት ያገኛል። ከዛ ልክ እንደምታዩት ዛፍ ሊሆን ይችላል ምናምን። ከዛ ለኛ ኦክሲጅን ይሰጠናል። ስለዚህ እናንተም ትክክለኛውን ስኪል ስታገኙ ልክ በጎማው መልኩ ውሃ እንደሚወጣው እኔ ማስተምራችሁ ስኪል አለ። ራሳችሁን በደንብ በሰው ፊት መግለጽ የምትችሉበት ሁኔታ፣ በራሳችሁ ተማመናችሁ የትም ቦታ ስትሄዱ ራሳችሁን ሆናችሁ የምትቀሩበት ቦታ፣ እንዲሁም ደግሞ ሳትፈሩ ደፋር ሆናችሁ ሰው በተሰበሰበበት ቦታ እንድታቀርቡ አግዛችኋለሁ ማለት ነው። ስለዚህ ጎማውና ውሃው እኔ ኮንኩኝ፣ ሳርና አፈሩ እናንተ ትሆኑና አስተምራችኋለሁ፣ ትበለጽጋላችሁ ማለት ነው። በላይ ባለው ስልክ ደውሉልኝ። ይመቻችሁ።